ሰላም እንዴት ናችሁ? ውድ ቻናሌ ቤተሰቦች ሰላም ናችሁ ወይ? ዛሬ ደግሞ ቀላልና ፈጣን የሆነ የመጥበሻ ኬክ ይዤላችሁ መጥቻለሁ። ትወዱታላችሁ። በጣም ቀላልና የሚጣፍጥ የኬክ አሰራር ነው። ቪዲዮን ከወደዳችሁ ላይክ ማድረግ አትርሱ። እዚህ ጋር የሚያስፈልገን ከፍሪጅ ወጥቶ ቅዝቃዜውን የለቀቀ አንድ እንቁላል ያስፈልገናል። ከዛ እሱ ላይ 1/3 ኩባያ ስኳር እንጨምራለን። እሱን በደንብ አድርገን አንድ ላይ በደንብ እናደባልቀዋለን። በጣም ቀላልና ቆንጆ የሆነ የኬክ አሰራር ነው። ይሄን ስኳሩና እንትኑን በደንብ እንደዚህ ካደባለኩት በኋላ 1/4 ኩባያ ወይ ደግሞ ሩብ ኩባያ ዘይት አድርጋለሁ። እሱ ላይ 1 የሻይ ማንኪያ የተፈቀፈቀ የብርቱካን ልጣጭ አድርጌበታለሁ። እናንተ ቫኒላ ካላችሁ ቫኒላ መጠቀም ትችላላችሁ። አንድ ኩባያ ዱቄት እና 1 የሻይ ማንኪያ ቤኪንግ ፓውደር፣ 1/4 የሻይ ማንኪያ ጨው አድርጌ አንድ ላይ ነፋዋለሁ። ያው እናንተ መጠኑን ማብዛት ከፈለጋችሁ ይሄንን ደብል መጠቀም ትችላላችሁ ማለት ነው። 3/4 ኩባያ ቅዝቃዜውን የለቀቀ ወተት አለኝ። እሱም በ3 ጊዜ ጨምርበታለሁ። ቀስ በቀስ እያልኩ በአንዴ አልጨምርበትም ማለት ነው። እያማሰልኩት እያየው ተጨምርበታለሁ። ከዛ ይሄውን አንድ ላይ ቀስ ብለን እናደባልቀዋለን። ይሄው ሊጣችን በዚህ መልኩ ተዘጋጅቷል። አሁን መጥበሻችሁ ወፍራም ቢሆን ይመረጣል፣ ከስር እንዳያቃጥልባችሁ ማለት ነው። አዲስ ከሆነ ደግሞ አያቃጥልም። ከዛ መጥበሻ የስር ትንሽ ዘይት ካረኩኝ በኋላ የመጋገሪያ ወረቀት ከስር አድርግበታለሁ። ከዛ እሱ ላይም ትንሽ ዘይት እንቀባዋለን። ከዛ እንደዚህ መታ መታ እናደርገዋለን። ይሄው አሁን ስቶቫችን ላይ እንጥዳለን። ስቶቫችን በጣም በዝቅተኛ እሳት መሆን አለበት፣ ያለበለዚያ ወዲያው ይቃጠልብናል። የመጨረሻ ዝቅተኛ እሳት ላይ አድርጌው ምንም ሳልከፍተው እስከ 20 ደቂቃ ጠብቀዋለሁ። መጀመሪያ ይሄው በመሃል ደግሞ እያያችሁት እንደዚህ ሳርገው አሁን እየበሰለ ነው። ትንሽ ነው የሚቀረው በዛኛው በኩል ማለት ነው። አሁን ነካ ነካ አስታረጉት ከላይ ራሱ በእጃችሁ ላይ አይጣበቅም ማለት ነው ሊጡ። አሁን ደርሷል። እንገለብጠዋለን። ገልብጬው ደግሞ ለ10 ደቂቃ ከስር ደግሞ አበስለዋለሁ። እናንተ ባታበስሉት ራሱ ከላይ ራሱ በእንፋሎቱ ስለበሰለ ችግር የለውም። ግን እንደዚህ እንደኔ ደግሞ ገልብጣችሁ ለትንሽ ደቂቃ ማብሰል ትችላላችሁ ማለት ነው። ይሄው እንደምታዩት ወረቀቱን አሁን ከስር እናነሳለታለን። ያው እንደምታዩት በጣም ነው የሚያምረው። በጣም ቆንጆ ሆኖ ነው ይወጣልን። ከዛ አሁን ይበቃዋል፣ አወርደዋለሁ። ከቀዘቀዘ በኋላ ትንሽ ከላይ ስኳር ለዲኮር እናሰንስበታለን። እናንተ ካልፈለጋችሁ መተው ትችላላችሁ። አሁን ኬካችን ቀዝቅዟል፣ እንቆርሰዋለን። ልስ ያለ ነው፣ ትወዱታላችሁ። ይሄው እንደምታዩት በዚህ መልኩ ቆንጆ ሆኖ ወጥቷል ኬካችን። ሰርታችሁ መክሩት ቤት ውስጥ። በዚህ መልኩ ደግሞ ኦቭን ያሌላችሁ በዚህ መልኩ ቀለል አድርጋችሁ መስራት ትችላላችሁ። ቪዲዮን ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ ማድረግ አትርሱ። ሀሳቡን አስተያየት ካላችሁ ኮሜንት ላይ ጻፉልኝ። ባይ ባይ።